ዳታ ከማስገባታችን በፊት እኛ የምንፈልገው አይነት የዳታ አገባብ ሁኔታዎች እንዲኖሩት ግሎባል የሆነ ተቀለል ያለ ኦፕሽኖችን መጀመሪያ ሴት እናደርጋለን ይሄን ኦፕሽን ሴት ለማድረግ ኦፕሽን ግሎባል እንገባለን ኦፕሽን ግሎባል ውስጥ በመንገባበት ጊዜ ዴሲማል ኢንትሪ ስናስገባ እንዴት ነው ከነጥብ በኋላ የሚኖሩት ቁጥሮች እንዴት ልናስገባ እንችላለን ሁለት አማራጮች ይኖሩናል አውቶማቲክ ኦር ማኑዋል ሌላው ነምበር ኦፍ ዴሲማልስ ከነጥብ በኋላ የሚኖሩት የቁጥር ብዛት ባለ 1 ነው ባለ 2 ነው ባለ 3 ባለ 4 ባለ 5 ብዙውን ጊዜ ባለ 2 ስለሆነ ባለ 2 እንመርጣለን አውቶማቲክ እና ማኑዋል ልዩነታቸው ምንድነው ለምሳሌ አውቶማቲክን የምንመርጥ ከሆነ 100 ብለን ብንጽፍ እና ኢንተር ብንለው ኮምፒውተሩ ኮንሲደር የሚያደርገው ወይም ሶፍትዌሩ ኮንሲደር የሚያደርገው 1.00 እንደነጻፍን ነው አውቶማቲክ ከሆነ ያን ነው የሚያሳየን ማኑዋል ከሆነ ግን ማኑዋል የሚለውን ከመረጥን ግን 100 ብለን ብንጽፍ እሱ ኮንሲደር የሚያደርገው 100.00 እንደሆነ ነው ማለት ነው ስለዚህ ሁለቱ ትልቅ ልዩነት አላቸው አውቶማቲክ ከሆነ 100 ብለን ከጻፍን እንደ አንድ ኮንሲደር ያደርጋል እንደ አንድ ያስበዋል ማኑዋል ከሆነ ግን 100 ብለን ስንጽፍ እንደ 100 ነው የሚቆጥረው ማለት ነው ስለዚህ እዚህ ላይ ጥንቃቄ ማድረግ ይኖርብናል ማለት ነው ማኑዋል ቢሆን ሁላችን ሊያስማማን ይችላል ማለት ነው ሌላው ሃይድ ጄኔራል ሌጀር አካውንት ሲላል እነዚህ ባይ ዲፎልት ሴት የሆኑ ናቸው እንዲሁ እንዳለ አክሴፕት እናደርጋቸዋለን አዘር ኦፕሽንስ የሚሉት አዘር ኦፕሽን ላይ ስንመጣ warn if a record was changed but not saved ሪከርዳችን ሴቭ መሆኑን አለመሆኑን ዋርኒንግ እንዲሰጠን ከፈለግን እቺን ነገር ቲክ እናደርጋለን ለምሳሌ ይሄን ኦኬ ብዬ ቦታና ሜንቴን ካስተመር ለምሳሌ D001 ቃል ኪዳን PLC ለምሳሌ ይሄ አንዱ ካስተመራችን ካምፓኒ ቢሆን የዚህ ካምፓኒ አድሬሱ ለምሳሌ ሜክሲኮ ከሆነ ሜክሲኮ እንለዋለን አድራሻውን ኤቭሪቲንግ እንሞላለን በዚህ ሰዓት ክሎዝ ብናደርገው ይሄ ዲያሎግ ቦክስ ይመጣልናል ይሄ ሜሴጅ ይመጣልናል you have modified the current record and have no saved it do you want to save this record ከፈለግን yes እንላለን ካልፈለግን እንለዋለን ማለት ነው ኖ እንለዋለን ይሄ ሊሆን የቻለው ኦፕሽን ግሎባል እቺ ነገር ቲክ ስለሆነች ነው ለምሳሌ እቺ ነገር አንቲክ አድርገን ኦኬ ብንለውና ሜንቴን ካስተመር ለምሳሌ D002 ድምቢሽ PLC ይሄ ሌላ ካስተመራችን ነው አሁን ሴቭ አላደረኩትም አውቶማቲካሊ ክሎዝ አድርገው ምንም አይነት ኮንፈርሜሽን ሳያመጣልኝ ይዘጋዋል ይሄ ችግሩ ምን መሰላችሁ ኦፕሽን ግሎባል እቺ ነገር ራይት ባለመሆኗ ነው ስለዚህ እቺ ነገር መቼም ቢሆን ራይት መሆኗን ወይም ቲክ መሆኗን ቼክ ማድረግ ይኖርብናል ማለት ነው ምክንያቱም ኦፕሬሽኑ ዳንጀረስ ሊሆን ይችላል አንድን ትራንዛክሽን ሪከርድ አድርገነው ሴቭ ሳናደርገው ረስተን ክሎዝ ብንለው ምንም አይነት ሜሴጅ ሳይሰጠን ይዘጋል ማለት ነው ይሄ ደግሞ ትልቅ ሎስ ነው ስለዚህ እዚህ ላይ ጥንቃቄ ማድረግ ይኖርብናል ሁለተኛው ኦፕሽን hide inactive records ፔጅ 3 ላይ ሪከርዶች በሶስት ይከፈላሉ past present and future
ለምሳሌ አንድን ካስተመር እንውሰድ የዛሬ አመት አብሮን የነበረ ካስተመር ዛሬ ግን አብሮን የማይሰራ ካስተመር ካለ ያ ካስተመር ኢንአክቲቭ ካስተመር ይባላል ኢንአክቲቭ ካስተመር ይባላል አሁን ደግሞ አብሮን እየሰራ ያለ ካስተመር ካለ ደግሞ ምን ይባላል አክቲቭ ካስተመር ይባላል ለወደፊቱ አብሬ እሰራለሁ ብሎ ፕሮሚስ ያደረገ ካስተመር ካለ ደግሞ ፕሮስፔክቲቭ ካስተመር ይባላል ያ ማለት ሃይድ ኢንአክቲቭ ሪከርድ የምንላቸው ኢንአክቲቭ ሪከርድስ የምንላቸው ከረንትሊ አክቲቭ ያልሆኑ በአሁኑ ሰዓት አክቲቭ ያልሆኑ ካስተመር ሊሆን ይችላል ኢንቨንተሪ ሊሆን ይችላል ቬንደር ሊሆን ይችላል ሌሎች ሪከርዶች ሊሆኑ ይችላሉ እነዚህ ሪከርዶች አሁን አክቲቭ ካልሆኑ ኢንአክቲቭ ይባላሉ እነሱን ሪፖርታችን ላይ በእነሱ ዙሪያ ያለ ኢንፎርሜሽን ሪፖርት ላይ ዲስፕሌይ እንዳይሆን ከፈለግን እቺን ነገር ቲክ እናደርጋለን ማለት ነው በሌላ ጊዜ አንቲክ ስናደርጋት ዲስፕሌይ ልናረጋቸው እንችላለን ማለት ነው ያ ማለት ኢንአክቲቭ የነበረ ካስተመር በሚቀጥለው አመት አክቲቭ ቢሆን ሃይድ ኢንአክቲቭ ሪከርድ የሚለውን አንቲክ ብናደርገው ኢንፎርሜሽኑ ዲስፕሌይ ይሆንልናል ዜን አክቲቬት አድርገነው ስራችንን እንቀጥላለን ማለት ነው ይሄ ሶስተኛው recalculate cash balance automatically in receipt payment and payroll entry ሪሲትም ሲኖረን ክፍያም ስንከፍል የካሽ ባላንሳችንን አውቶማቲካሊ ዊንዶው ላይ ዲስፕሌይ እንዲያደርግልን ከፈለግን እቺን ባላንስ ቲክ እናደርጋለን ማለት ነው እቺን ኦፕሽን ቲክ እናደርጋለን ማለት ነው ከነዚህ ሁሉ ቤዚካሊ የሚሆኑት እነዚህ ሁለቱ ነገሮች ናቸው አንድ የአውቶማቲክ እና የማኑዋል ሁኔታ ሁለተኛው ደግሞ እቺ ነገር ፐርፌክትሊ ቲክ መሆኗን ቼክ ማድረግ ነው ካምፓኒያችንን ከፈጠርን በኋላ ካምፓኒያችንን በፓስወርድ በመዝጋት ሰኪዩርድ ማድረግ ይኖርብናል ምክንያቱም ማንኛውም ተጠቃሚ የገባ ያስገባነውን ትራንዛክሽን እንዳያበላሽብን ወይም ሜሳፕ እንዳያደርግብን ካምፓኒያችንን በፓስወርድ መዝጋት ይኖርብናል እንዴት በፓስወርድ መዝጋት ይቻላል ሜንቴን ዩዘርስ አንደር ሜንቴን ሜኑ ቹዝ ዩዘርስ ሜንቴን እንገባለን ከዛ ምን እንመርጣለን ዩዘርስ እንመርጣለን ዩዘርን ስንመርጥ ይሄ ዲያሎግ ይወጣል Peachtree account provide security for your company data. You can set up user IDs and associated passwords with each users in order to implement data security for your company. You must set up at least one user ID to remove security from your company else all establish user IDs. Okay, then okay ስንል user ID እና password ይመጣል እዚህ ላይ ለምሳሌ የመጀመሪያው ዩዘራችን ኑሃሚን ከሆነች ኑሃሚን ፓስወርዷ ካት ከሆነ ካት then save ስንል ፒችትሪ ምን ይለናል ተጨማሪ ዩዘሮችን አድ ማድረግ ትችላለህ ይለናል ኦኬ እንላለን ለምሳሌ ዳዊት ፓስወርዱ ራት ሊሆን ይችላል ዜን ሴቭ ማለት እንችላለን በዚህ ሰዓት አሁን ዳዊትን አክሰስ መስጠት አለመስጠት እንችላለን ለምሳሌ ዳዊት access to maintain users ሌሎች ሰዎችን ሜንቴን ማድረግ እንዲችል ፓወር እንዲኖረው ከፈለግን ይሄን እናረግለታለን ማለት እዚህ ጋር ተመልሰን ለምሳሌ ለኑሃሚን ይሄን እንዳይኖራት ተደርጓል access to maintain users ዩዘር ሜንቴን እንድታደርግ ትችላለች ዳዊት ግን ኦፕሽናል ማድረግ ከፈለግን እናረግለታለን ካልፈለግን አናደርግለት ሊሚትድ ዳታ አክሰስ ሊሚትድ እንዲሆን ከፈለግን የዳዊት ሊሚትድ እንለዋለን ለምሳሌ ሲስተም ላይ መተን ዳዊት አናሊሲስ ፉል ኮንትሮል ነው የሚለው ምንም አይነት ኖ
ፋይል ለምሳሌ ሪከርዲንግ ነው ፋይል ሜንቴን ያደርግ ኦፕሽን ውስጥ ምንም አይነት ስራ አይስራ ኖ አክሰስ ታስክ ላይ ሪከርድ ማያደርግ ከሆነ ሪከርድ ታስክ ላይ ትራንዛክሽን እንዲያሳልፍ ነው ሪፖርት እንዳያይ ከፈለግን ኖ አክሰስ እንላለን ሴልስ ላይ እንመጣለን ሴልስ ሜንቴናንስ ሽያጭ ይኖረው ታክስ ይኖረው ሪፖርት እንዳያይ ክሎዝ ልናረግበት እንችላለን ፐርቼዝ ልክ ፐርቼዝም ሪፖርት እንዳያይ ልክ ኤኒ ኢንኮደር ነው ማለት ነው ጄኔራል ሌጀር ላይ ሪፖርት እንዳያይ ፔሮል ላይ አሁንም ሪፖርት እንዳያይ ሌሎቹን ሪከርድ እንዲያደርግ ሜንቴናንስ እንዲሰራ ዳታ ሪከርዲንግ ትራንዛክሽን እንዲያሳልፍ ግን ሪፖርት እንዳያይ ኢንቨንተሪ ላይም ሜንቴናንስ እንዲኖረው ታስክ እንዲኖረው ሪፖርት ግን እንዳያይ ሴቭ ብንለው ዳዊት በእነዚህ በሙሉ ፕሪቪሌጁ ሳይለንት ሆኗል ማለት ነው ኑሐሚን ላይ ብንመጣ ግን እነዚህ በሙሉ ለሷ ፉል ኮንትሮል ናት አድሚኒስትሬተር ናት ማለት ነው ዳዊት ደግሞ ሪከርደር ነው ማለት ነው ዜን ከዚህ በኋላ ክሎዝ ብለን እንሄዳለን ናው ካምፓኒያችንን እንዘጋለን ካምፓኒያችንን ከዘጋን በኋላ ፒችትሪን በሁለት መልኩ መክፈት እንችላለን ፒችትሪን ዲስክቶፕ ላይ ደብል ክሊክ በማድረግ በዚህ መልኩ እንከፍታለን ከከፈትን በኋላ ከዚህ በፊት የፈጠርናቸውን ካምፓኒዎች ለመክፈት ምን እንጠቀማለን ኦፕን አን ኤግዚስቲንግ ካምፓኒ ኤቢሲ ፒኤልሲ ኦሬዲ ኤግዚስት ያደረገ ካምፓኒ ስለሆነ ኦፕን አን ኤግዚስቲንግ ካምፓኒ እንላለን ኤቢሲ ፒኤልሲ ሚል እናገኛለን ኤቢሲ ፒኤልሲ እንመርጥና ኦኬ እንላለን ፓስወርድ ይጠይቀናል ለምሳሌ በኑሐሚን መግባት ከፈለክ ኑሐሚን እላለሁ ፓስወርዷ ካት ነው ስሞል ካት ዜን ኦኬ እላለሁ አውቶማቲካሊ ገባሁ ማለት ነው እዚሁ ላይ እንዳለው በዳዊት መግባት በፈልግ ፋይል ኦፕን ካምፓኒ እላለሁ እዛው ላይ ኦኬ ዜን ኤፒሲ ፒኤልሲ ዳዊት ዜን ፓስወርድ ራት ኦኬ አሁን እዚህ ላይ ዳዊት ፓስወርድ ራት ዳዊትን ስጽፍ ስፔሊንግ ተሳስቼ ከሆነ ቼክ አደርጋለሁ እንደገና እዚህ ጋር ገባና ኑሐሚን ካት ኦኬ ኑሐሚን አድሚኒስትሬተር ስለሆነች ዜን ሜንቴን ዩዘርስ እዚህ ላይ ገባለሁ ዳዊትን አየዋለሁ ዳዊት ራት ነው DAWIT ነው ዜን ኦፕን ካምፓኒ ኦኬ ዩዘር እዚህ ጋር ስመጣ shift ዳዊት ራት ኦኬ አሁን አውቶማቲካሊ ገባው ሜንቴን ላይ የዳዊት እድላለው ግን ገብቶ መቀየር አይችልም ታስክ ላይ ስንመጣ አካውንት ሬጂስተር ታስክ ላይ መስራት እድላለው አናሊሲስ ግን ምንም አይነት እድል የለውም ካሽ ማኔጀር ኮሌክሽን ማኔጀር ፔመንት ማኔጀር ፋይናንሻል ማኔጀር የማየት እድል የለውም ማለት ነው ዳዊት ኦፕሽናል ላይ ሲስተም ቼንጅ ማድረግ አይችልም ሪፖርት ላይ ብዙ ነገሮችን ማየት አይችልም ሰርቪስ ላይ ማየት ይችላል ግን ሪፖርት ላይ ብዙ ነገሮች ተዘግተውበታል ማለት ነው ለምሳሌ ኑሐሚንን ግን ብናይ ኦኬ ፓስወርድ ሮንግ ኑሐሚን ፓስወርድ ካት የኑሐሚን ፓስወርድ ካት ነው ኦኬ እንላለን ናው ሜንቴን ፉል ኮንትሮል ታስክ ፉል ኮንትሮል አናሊሲስ ፉል ኮንትሮል ኦፕሽን ፉል ኮንትሮል ሪፖርት ፉል ኮንትሮል ከዳዊት የተለየ ነው የሚሆን ማለት ነው ሜንቴን ላይ ዩዘር መጨመር ትችላለች ዳዊትንም ዲሊት ማድረግ ትችላለች ማለት ነው ስለዚህ how to secure our company or how to create a user ዩዘሮቹን ተጠቃሚዎቹን
እንዴት መፍጠር እንችላለን የሚለው ይሄ ነው ማለት እንደሚታወቀው በፒሽትሪ ያስቀመጥነው ዳታ ሌላ ሃርድ ኮፒ ወይም በሶፍት ኮፒ ሌላ ቦታ ማስቀመጥ ይኖርብናል የፒሽትሪ ዳታ አቀማመጥ ከሌሎቹ የምናውቃቸው ሶፍትዌሮች የተለየ ነው ፋይሉን እንዴት ባክአፕ አድርገን ልንይዝ እንችላለን የሚለውን እናያለን ባክአፕ ፋይል ባክአፕን ክሊክ ስናደርግ እነዚህ ሁለት ኦፕሽኖች ይመጣሉ remind me when I have not backup in one day ልንለው እንችላለን በየቀኑ ቢሆን ወይም በየሳምንቱ ቢሆን ቀኖቹን እዚህ ጋር ሊስት እናደርጋለን remind me when I have not backup in 7 days በየ7 ቀኑ ምን ያደርጋል ማለት ነው ያስታውሰናል እኛ ከረሳን ማለት በየቀኑ ከሆነ በየቀኑ ያደርግልናል ማለት ነው ምክንያቱም ዳታ በየቀኑ ባክአፕ ብንወስድ በጣም ኢምፖርታንት ነው ሪስክ ስላለው ዳታዎቻችንን በየቀኑ መውሰድ ዳታውን በመንወስድበት ሰዓት including company name in the backup file name ይላል ለምሳሌ ባክአፕ ብንል አሁን እዚህ ላይ ምንም አይነት ስም አይታይም ግን ካንሰል እንበለውና እንደገና ካንሰል ፋይል ባክአፕ including company name ካልነው ግን ከነ ካምፓኒ ኔሙ ይመጣል ይሲ ካምፓኒ ኔሙ እዚህ ጋር እናየዋለን ማለት ነው ምክንያቱም የተለያዩ ካምፓኒዎችን ባክአፕ የምናደርግ ከሆነ በስማቸው ለመለየት ይጠቅመናል ማለት ነው ይሄ ሁለት ኦፕሽን ናው ባክአፕ እንለዋለን ባክአፕ ስንለው ሎኬሽን አሳይለናል ለምሳሌ ኮምፒውተራችን ውስጥ ከሆነ የኮምፒውተራችንን ሎኬሽን እናሳየዋለን ፎልደር ፈጥረንለት ለምሳሌ ፒሽትሪ ዳታ እንለዋለን ከዛ ኦፕን ፒሽትሪ ዳታ ይመጣል ዜን ሴቭ እንለዋለን ካምፓኒ ባክአፕ will be approximately required 8.5 ሜጋባይት ይላል ስለዚህ ኦኬ እንለዋለን አሁን ዳታችን ምን እየሆነ ነው ማለት ነው ባክአፕ እየሆነ ነው ማለት ነው ይህ ካምፓኒ እንኳን ቢጠፋ ምን ልናደርገው እንችላለን በዛ መልኩ ባክአፕ ልንወስድለት እንችላለን ማለት ነው አሁን ባክአፕ ወስደናል የት አደረግነው የት ነው ያደረግነው ማይ ኮምፒውተር ሎካል ዲስክ ሲ እዚህ ላይ ፒሽትሪ የሚለው ዳታ ላይ ነው ፒሽትሪ ዳታ you see this is our backup data የኛ ባክአፕ ዳታ ይሄ ነው ማለት ነው አሁን ይሄ የፒሽትሪ ዳታ ነው you see እንደሌላው ዳታ ኮፒ አድርገን አይደለም ያመጣነው በምንድነው ያመጣነው በባክአፕ ነው ያመጣነው ለምሳሌ ያ ካምፓኒያችን ቢጠፋብን እንዴት ሪስቶር ማድረግ እንችላለን እንዴት ወደ አዲሱ ካምፓኒያችን ማምጣት እንችላለን የሚለው እናያለን ናው ፒሽትሪን ኦፕን እናደርጋለን you know it how to open piሽትሪ በዚህ መልኩ ፒሽትሪን ኦፕን ካደረግን በኋላ ኦፕን አን ኤግዚስቲንግ ካምፓኒ እንላለን ኤቢሲ ፓስወርድ you know ካት ነው ዩዘር አይዲ ኖሃሚን ነው ፓስወርድ ካት ነው ኦኬ እንላለን ወደ ፒሽትሪያችን ይገባልናል ወደ ፒሽትሪ ከገባ በኋላ አሁን ፋይል ሪስቶር እንለዋለን ሪስቶር ዳታ የት ብሮዝ እንላለን የት ጋር ያስቀመጥንበት ቦታ እንሄዳለን ሎካል ዲስክ ሲ ፒሽትሪ ዳታ የሚል ነው ፒሽትሪ ዳታ ዳታችን እንደዚህ እንመርጣለን ኦፕን እንለዋለን ኔክስት as existing company or a new company ይላል a new company አዲስ ካምፓኒ ያኛው ከጠፋብን እንደ አዲስ ኒው ካምፓኒ እንላለን ኔክስት ካምፓኒ ዳታ ካስተማይዝ ፎርም ሁሉንም እንዲያመጣው ኔክስት አሁን ይሄን ያመጣልናል ኔክስት ከወሰደ በኋላ ፓስወርድ ይጠይቀናል ፓስወርዱን ካላወቅ ነው ባክአፕ ማድረግ አንችልም ማለት ነው ስለዚህ ካት ነው ፓስወርዳችን ካትን ኦኬ እንላለን ኦሬዲ ኤቢሲ ፒኤልሲ መጣ ማለት ነው እስኪ ለምሳሌ ፋይል ኦፕን ካምፓኒ እንበለው ሁለት ኤቢሲ ይኖረናል ማለት ነው
ሁለት ኤቢሲ አያችሁት ሁለት ኤቢሲ ይኖረናል አሁን አንድ ባካፕ ያደረግነው ሁለተኛው መጀመሪያ የነበረው ነው መጀመሪያ የነበረው ኤቢሲ ፒኤልሲ ኤ ይላል ሁለተኛው ኤቢሲ ፒኤልሲ ይላል ማለት ነው በዚህ መልኩ ዳታችን ምን ማድረግ እንችላለን ሪስቶር ማድረግ እንችላለን መግቢያ ካት ነው እሺ አሁን እንዴትስ ይህን ካምፓኒ ዲሊት ማድረግ እንችላለን ካምፓኒ ዲሊት ለማድረግ በቀላሉ ዲሊት የምናደርገው አይደለም ፋይሉን ፈልገን ሄደን ዲሊት የምናደርገው አይደለም ልክ የት እንደሚፈጠር ማየት ይኖርብናል መጀመሪያ ኤቢሲ ፒኤልሲ ይላል የዚህን ስም ማወቅ ይኖርብናል ሄልፕ ውስጥ እንገባለን ካስተመር ሳፖርት ፋይል ስታቲስቲክስ እዚህ ጋር እንመጣለን እዚህ ላይ ስንመጣ የዚህ ስም ምንድነው ኤቢሲ ፒኤልሲ ነው ይሲ አሁን ለምሳሌ ያኛውን ኤቢሲ ፒኤልሲ ብንከፍተው ሁለተኛውን ኤቢሲ ፒኤልሲ ብንከፍት ኦኬ ፓስወርዱ ምንድን ካት ነው ኦኬ ሄልፕ ካስተመር ፋይል ስታቲስቲክስ ምንድነው የሚለው ኤቢሲ ፒኤልሲ ኤ ነው የሚለው አያችሁት ሁለቱም ልዩነት አላቸው ያኛው ኤቢሲ ፒኤልሲ ነው ይሄኛው ደግሞ ኤቢሲ ፒኤልሲ ኤ ነው ስለዚህ ለምሳሌ ኤቢሲ ፒኤልሲ ኤ ማጥፋት ብፈልግ አውቶማቲካሊ ፒስትሬን እዘጋለሁ ክሎዝ አደርጋለሁ ማይ ኮምፒውተር ላይ መጥቼ ራይት ክሊክ አደርጋለሁ ኤክስፕሎር እለዋለሁ ኤክስፕሎር ካልኩት በኋላ ሎካል ዲስክ ሲገባለሁ ፕሮግራም ፋይል ውስጥ ገባና ፒስትሪ ሚል ፈልጋለሁ ፒስትሪ ፕሮግራም ፋይል ውስጥ ከገባ በኋላ ምን ሚል ፒስትሪ ነው ፒስትሪን አገኘሁት ፒስትሪ ውስጥ መጣለው ፒስትሪ ውስጥ ካምፓኒ ሚለው ጋር መጣለው ካምፓኒ ጋር ስመጣ you see ኤቢሲ ፒኤልሲ ሚላለ ኤቢሲ ፒኤልሲ ኤ ሚላለ አሁን ኤቢሲ ፒኤልሲ ኤ ሚለውን ባጠፋው ዲሊት ሚለውን ፕረስ አደርጋለሁ ኪቦርድ ላይ ዲሊት ሚለውን ፕረስ አደርጋለሁ ዲሊት የምትለውን ነገር እዚህ ላይ ፕረስ አደርጋለሁ ይሄን ከመረጥኩት በኋላ እዚህ ጋር መጥቼ ኪቦርድ ላይ ዲሊት እለዋለሁ are you sure ይለኛል ምን እለዋለሁ yes እለዋለሁ በዚህን ሰዓት ኤቢሲ ፒኤልሲ ኤ ጠፋ ማለት ነው ክሎዝ ላድርገውና አሁን ፒስትሬን ኦፕን በማድረግበት ጊዜ መጀመሪያ ሁለት ኤቢሲ ፒኤልሲ ነው ያገኘሁት አሁን ግን አንዱ መኖር የለበትም አያችሁት እንደምታዩት አሁን አንዱ የለም ማለት ነው ብራውዝ ብልም እንኳን ኤቢሲ ፒኤልሲ ብቻ ነው ያለው እንጂ ኤቢሲ ፒኤልሲ ኤ የለም ማለት ነው ዜን ካት ብዬ ወደ ፒስትሬ መግባት ይችላልው ማለት ነው እስኪ ሪስቶር እናድርገው ከሪሳይክል ቢን እንመልሰው ሪሳይክል ቢንን ኦፕን እናደርጋት እዚህ ውስጥ ኤቢሲ ፒኤልሲ ኤ ያው እዚህ ጋር አለ ይሄን ምን እንለዋለን ሪስቶር እንለዋለን ይመለሳል አሁን እስኪ ፒስትሪያችን ኦፕን እናድርገው ፒስትሪያችን ኦፕን በመናደርግበት ጊዜ ሁለት ኤቢሲ ፒኤልሲ ካምፓኒ ይኖርናል ማለት ነው ሁለት ኤቢሲ ፒኤልሲ ካምፓኒ ይኖርናል ኦፕን ካምፓኒ አሁን ብሮዝ ብንለው አያችሁት ሁለት አንዱ ኤቢሲ ፒኤልሲ ነው ሌላው ደግሞ ኤቢሲ ፒኤልሲ ኤ ነው ዲሊት ሆኖ የነበረው ማለት ነው በዚህ መልኩ ዲሊት ማድረግ እንችላለን ሪስቶር ማድረግ እንችላለን ባካፕ መውሰድ እንችላለን ሪስቶር ማድረግ እንችላለን ባካፕ ማለት ነው ፕራክቲስ አድርጉት ፕሊዝ ፕራክቲስ ኢት